Well, there's only one reason why you clicked on this video, and that's because your computer's running slow. Don't worry, I got you. ዲሴብል ማድረግ ነው። ለምሳሌ ያለ ኮንትሮል ፕላስ ሽፍት ፕላስ ኤ አድርገን መንካት እንችላለን። ስቴፑን እናስቀምጠዋለን። ኮንትሮል ፕላስ ሽፍት ፕላስ ኤ አድርገን ቀጥታ ይመጣልና ማለት ነው። ስለዚህ እዚህ ላይ ስታርታፕ አፕሊኬሽኖች አሉ። እነዚህን ስታርታፕ አፕሊኬሽኖች የማያስፈልጉትን ዲሴብል ማድረግ ማለት ነው። እዚህ ፐርፎርማንስ አለ፣ ፕሮሰስ አለ፣ ሂስትሪ አለ፣ ዩዘር ዲቴል አለ፣ ሰርቪስ አለ። እነዚሁ ላይ ግን ፕሮግራሙ ራን የሚያደርገው አብዛኞቹ ጋር እዚህ ጋር ስለሆነ የማያስፈልጉ ፕሮግራሞችን ወይም የማንጠቀምባቸውን ፕሮግራሞችን ዲሴብል ማድረግ መቻል ማለት ነው። ለምሳሌ ኔማቸው አለ። የፕሮግራሙ ራን እያደረገ ያለው ፕሮግራም እዚህ ጋር ኔም አለ። እንደገና ራን የሚያደርገው አይነት ፐብሊሽ ስታተስ አለ፣ ያለበት ሁኔታ ስታርታፕ ኢምፓክት ይላል። እዚህ ላይ ነው አሁን ዋናው የምናየው ፕሮግራሙ ይሰራን ምን አሁን የምንጠቀምበት ፕሮግራም ይጠቅመናል አይጠቅመን የሚለውን እዚህ ጋር እንመርጣለን። ከዛ ላይ እዚህ መጥተን ዲሴብል እና ኢኔብል እናደርጋለን። ምክንያቱም ሁሉም ኢኔብል ላይ ከሆነ ፕሮግራማችን ወይም ኮምፒውተራችን ይጨናነቃል ማለት ነው። ስለዚህ ለምሳሌ አሁን እነዚህ አብዛኛዎቹን ዲሴብል እናደርጓቸው የማንፈልጋቸው ከሆነ ለምሳሌ እዚህ ጋር ማይ ኤችፒ ሲስተም ትራይ የሚላል ይሄኛውን አሁን ምንም አያደርግልኝም። እዚህ ጋር ትመጡና ራይት ክሊክ አድርጋችሁ ዲሴብል ማድረግ ትችላላችሁ። ወይም እዚህ ጋር ይህን ሰሌክት ካደረጋችሁት በኋላ እዚህ ጋር ኢኔብል እና ዲሴብል ይላል። ለምሳሌ እዚህ ላይ ቪዥዋል ኪዝ 2009 ይላል። ይሄኛውን ሰሌክት ካደረግን በኋላ ዲሴብል ስለሆነ ኢኔብል ማድረግ እንችላለን ማለት ነው። ነገር ግን ይሄኛውን ዲሴብል ማድረግ ነው ይችላል፣ ምንም አይሰራም። ይሄ ምንድን ነው የሚያደርገው? አብዛኛውን ኮምፒውተራችን መጀመሪያ ላይ ስንከፍት ጀምሮ በጣም እየተንቀራፈፈ ወይም እየዘገየ በጣም ይቆያል ማለት ነው። ስለዚህ ኮምፒውተራችን እንዳይዘገይ አንደኛው መንገድ እነዚህን ፕሮግራማችንን ስታርታፕ አፕሊኬሽኖቻችንን ዲሴብል እና ኢኔብል ማድረግ ነው። ሁለተኛው መንገድ ምንድን ነው? ዲስክቶፓችንን ዲሌት ማድረግ። ለምሳሌ እዚህ ጋር ያለ ዲስክቶፓችን ላይ ይህ ሙሉ ብዙ ፋይሎች እንደዚህ ከተጨናነቀ እዚህ ሁሉ ፋይላችንን ከተጨናነቀ ፕሮሰሰሩ ይጨናነቃል ማለት ነው። ስለዚህ ይህን ክሊን አድርገን ምን ውስጥ እናስቀምጠዋል? ሲ ውስጥ ፓርቲሽን ውስጥ እዚህ እንገባና እዚህ ጋር ዚስ ፒሲ የሚላል ይሄኛው ሙሉ ፕሮግራም ይቀመጥበታል። ይሄኛው ባይ ዲፎልት ማንኛውም ሶፍትዌር ስንጭን ማንኛውም አፕሊኬሽን ስንጭን የሚቀመጠው እዚህ ሲ ውስጥ ነው። ስለዚህ ይሄኛውን ከዚህ ላይ ምንም ፋይል አናስቀምጥም ማለት ነው። ፋይላችንን እዚህ ውስጥ ነው የምናስቀምጠው። እዚህ ፓርቲሽን ከዚህ ውጭ ያሉትን ዲ ሊሆን ይችላል፣ ኤ ሊሆን ይችላል። እናንተ ክሬት እንዳደረጋችሁት እዚህ ውስጥ እናስቀምጣ ማለት ነው። ሙሉ ከዴስክቶፕ ያለውን ፋይላችንን እዚህ እያመጣን እየወሰድን እዚህ ላይ ድንገት ኮምፒውተራችንን ስታክ ቢያደርግ ወይም ቢበላሽ እንኳን ሙሉ ፋይላችን ይጠፋል ማለት ነው። እዚህ ላይ ከተቀመጠ ግን በቀላሉ ማውጣት እንችላለን ማለት ነው። ስለዚህ ሁለተኛው መንገድ ዴስክቶፓችንን ያሉትን ዴስክቶፕ ላይ ዳውንሎድ ላይ ዶክመንት ላይ ያሉ ፋይሎችን ፓርቲሽን ላይ ወስደን እዛ ዲ ፓርቲሽን ላይ ከሲ ውጭ ያለው ፓርቲሽን ላይ ማስቀመጥ ማለት ነው። ሶስተኛው መንገድ ምንድን ነው? ተርን ኦፍ ቪዥዋል ኢፌክት። ይህ ምን ማለት ነው? እዚህ ላይ ዚስ ፒሲ ላይ ያለ እዚህ ጋር ዚስ ፒሲ ላይ እንገባ፣ ፕሮፐርቲ እንገባ። ፕሮፐርቲ ከገባን በኋላ አድቫንስ ፕሮግራም የሚላለን እንደየፒሲው ሊለያይ ይችላል። እዚህ ላይ አሁን እኔ ጋር አድቫንስ ሲስተም ሴቲንግ የሚላለን። ከዛ አድቫንስ ሲስተም ሴቲንግ ከገባን በኋላ ፐርፎርማንስ ሴቲንግ የሚላል አድቫንስ አለ፣ ፐርፎርማንስ እዚህ ጋር አለ። ፐርፎርማንስ ሴቲንግ ላይ ከገባን በኋላ አጀስት ማድረግ እንችላለን ማለት ነው። እዚህ ካዚያቸው እዚህ ላይ የተለያዩ አለ፣ ቪዥዋል ኢፌክት አለ፣ አድቫንስ አለ፣ ዳታ ኤክስኪዩሽን አለ። እነዚህም ሙሉ ምንድን ነው የምናደርገው? አጀስት ፎር ቤስት ፐርፎርማንስ የሚለውን እንመርጣለን ማለት ነው። አሁን ሌትስ ዊንዶውስ ቹዝ ዋት ቤስት ፎር ማይ ኮምፒውተር የሚላለ። አሁን ለዚህ አጀስት ፎር ቤስት ፐርፎርማንስ የሚለውን እንመርጣለን። መጀመሪያ ላይ እዚህ ጋር እንዳለ እያንዳንዱን ሰሌክት ተደርገው ነበር። አጀስት ፎር ቤስት ፐርፎርማንስ አለ፣ አጀስት ፎር ቤስት አፕሪያንስ ፐርፎርማንስ ከስተም አለ። ስለዚህ አጀስት ፎር ቤስት ፐርፎርማንስ የሚለውን ስንመርጥ አንቲክ ያደርጋቸዋል ማለት ነው ሙሉነት። ስለዚህ ከዛ ላይ አፕላይ ኦኬ ብለን እዚህም ኦኬ ብለን እንወጣ ማለት ነው። ስለዚህ አሁን አፕሊኬሽን ፐርፎርማንሱ አሪፍ ላይ የሆነ አቬሬጅ ላይ ያለውን ይመርጥልን።
ኮምፒውተራችን በስርዓት ይሰራል ማለት ነው። ስለዚህ ሶስተኛው መንገድ ይሄ ነው። አራተኛው መንገድ ምንድን ነው? አንፕለግ አንዩዝፉል ዲቫይስ ማለት ምን ማለት ነው? የተለያየ ፍላሽ፣ ሃርድ ዲስክ፣ ኬብል ምናምን ከኮምፒውተራችን ወይም ከፒሲያችን ልንሰካ እንችላለን። በማያስፈልግ ጊዜ እንደዛ በማያስፈልግ ጊዜ እዛው ተሰክቶ ሊቀመጥ ይችላል። ስለዚህ እነዛ ፋይሎች ፕለግ የተደረጉ ዲቫይሶች ፍላሽ ሊሆን ይችላል፣ ሃርድ ዲስክ ሊሆን ይችላል፣ ኤኒ ዲቫይስ ሊሆን ይችላል። እነሱ ፋይሎች መጥተው አብሮ ፕሮሰስ ያደርጋሉ ማለት ነው። ያ ማለት ምንድን ነው? ኮምፒውተራችን ይጨናነቃል ማለት ነው። እዚህ ላይ አሁን ሲና ጂ ብቻ ነው ያለው። ፕለግ ሲሆን ሌላውን እዚህ ላይ ይጨመራል ማለት ነው። ኤፍ ጂ ምናምን እያለ ይጨመራል። ስለዚህ ፕሮሰሰሩ ይጨምራል። የእነሱን የፍላሾቹን ወይም የተሰካውንም ቫይረስ ሊኖረው ይችላል፣ ወይም የራሱን ፋይል ይዞ ስለሚመጣ ኮምፒውተራችን ሪስፖንድ እንዲያደርግ ይከለክለዋል ማለት ነው፣ ወይም ያዘገየዋል ማለት ነው። ስለዚህ እነሱን አላስፈላጊ የሆኑ ፕለግድ የተደረጉ ዲቫይሶችን ማስወገድ ማለት ነው። አራተኛው መንገድ ይሄ። አምስተኛው መንገድ አላስፈላጊ የሆኑ ፋይሎችን ዲሊት ማድረግ ማለት ነው። ለምሳሌ ዲስክ ክሊንአፕ የምትላለች እዚህ ጋር እችን ጋር ዲስክ ክሊንአፕ መጥተን ክሊክ እናደርጋለን። እዚህ ላይ ዊንዶ ያስመርጠናል ማለት ነው። ለምሳሌ እዚህ ጋር አለ ሲና ዲ ነው ያለው። ሲ ላይ ነው። ሲ አብዛኛው ማንኛውም ፕሮግራም የሚቀመጠው ሶፍትዌር ሲጫን ወይም አፕሊኬሽኖች ሲቀመጡ ባይ ዲፎልት ሁሉም ነገር ሲ ላይ ይቀመጣል ማለት ነው። ስለዚህ ሲ ላይ ያለውን አነሰሰሪ የሆኑ ፋይሎችን ሙሉ ሰሌክት ያደርግልናል ማለት ነው። ለምሳሌ እንደዚህ አድርገን ኢንተርኔት ስንጠቀም ምናምን ሙሉ ዳውንሎድ አላስፈላጊ የሆኑ ፎቶዎች፣ ፋይሎች ምናምን ይቀመጣሉ እዛ ውስጥ ሙሉ ያጸዳልናል። ስለዚህ እዚህ ላይ ፋይል ውስጥ የሚሉትን ሙሉን አንቲክ የሆኑትን ቲክ 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 እናደርጋቸውና ሙሉ እዚህ ጋር አሁን እያንዳንዱ አሁን እኔ በጣም የለውም ማለት ነው። ትንሽ ነው በጣም 360 በጣም ብዙ ጊዜ ለረዥም ሰዓትና ብዙ ጊዜ የምንጠቀምበት ከሆነ በጊጋባይት ነው የሚኖረው። ስለዚህ እሱ በጊጋባይት ያለ ፋይል ምንም የማይጠቅም ፋይል እዛ ሲቀመጥ ኮምፒውተራችንን ቢዚ ያደርጋል ማለት ነው። ስለዚህ እነዚህ ሙሉ ሰሌክት ካደረግን በኋላ ኦኬ እንላቸዋል ማለት ነው። እዛ ዲሌት አሁን ስለዚህ ሙሉ ዲሌት እነዚህን ፋይሎች ዲሌት ያደርጋል ማለት ነው። ለምሳሌ ትንሽ እንጠብቀዋል። ብዙ ፋይል ስለሆነ አጣርቶ ዲሌት እስከሚያደርግ ድረስ እንጠብቀዋል ማለት ነው። ሌላኛው ከዚሁ ክሊን የምናደርግበት መንገድ እዚሁ ላይ እንመጣና ራን እንለዋል። ራን ብለን ስንጽፍ እዚህ ጋር እቺ እንትኗ እዚች ጋር ምን ብለን እንጽፋል? ቴምፐርሰንት ብለን እንጽፋል። ይሄኛውን ከዚህም መጻፍ እንችላለን፣ እዚህም መጻፍ እንችላለን። ለምሳሌ ሰርች ቦክስ ላይ ታች ፐርሰንት እንደዚህም ማድረግ እንችላለን። ሁለቱም ተመሳሳይ ነው። ያ ማለት ምንድነው? ሲ ውስጥ ያሉ ዩዘር ውስጥ ኤችፒ ሙሉ ቴምፕ ማለት ቴምፖራሪ ፋይሎች ምንም የማይጠቁ ቴምፖራሪ ፋይሎች እዚህ ውስጥ ይጠራቀማሉ ማለት ነው። ስለዚህ አሁን የምናደርገን ኮንትሮል ኤን እና ወይም ሰሌክት ኦል እናደርግና ኮንትሮል shift ዲሌት እናደርጋለን። ዲሌት ብቻ ካደረግነው ሪሳይክል ቢል ውስጥ ስለሚገባ እዛ ላይ ይቀመጣል ማለት ነው። ግን እዚህ ላይ ዲሌት shift ዲሌት ካለ ፐርማነንትሊ ዲሌት ይሆናል ማለት ነው። ስለዚህ ሙሉን ፋይል ይሄን shift ዲሌት እናደርጋለን። ይሄን የተከፈተ ፋይል ምናምን ካለ እሱ ነው አሁን እንደሚለን ስኪፕ እያልን ሙሉውን አሁን በቃ ትንሽ ፋይል ነው ያለው። ስለዚህ እንደዚህ አድርገን ማጽዳት እንችላለን ማለት ነው። አሁን ያጸዳነው ነው ይሄ። በዚህ አድርገን ፋይላችንን ኮምፒውተራችንን ቢዚ የሆነ ኮምፒውተራችንን አፕዴት ማድረግ እንችላለን ማለት ነው። የመጨረሻው መንገድ ምንድነው? ኮምፒውተራችን በቀን ቢያንስ አንድ ጊዜ ሪስታርት ማድረግ ማለት ነው። በቀን አንድ ጊዜ ሪስታርት ማድረግ ወይም ስራ ሰርተን ሲጨርስ ሸት ዳውን ብለነው መሄድ ማለት ነው። ያ ማለት ምንድነው የሚጠቅመው? ኮምፒውተራችን በጣም ሲሰራ የዋለ ኮምፒውተር ሪፍሬሽ ሲሆን እንደገና አእምሯችን ልክ እኛ ሰርተን ብለን ረፍት ስንወስድ አእምሯችን ሪፍሬሽ እንደሚያደርገው እንደዛ ይሆናል ማለት ነው። ስለዚህ በቀን ቢያንስ አንድ ጊዜ ሪስታርት ብናደርገው ኮምፒውተራችን እንዲፈጠን ይሆናል ማለት ነው። የዛሬዎቹ መንገዶች ቀለል ያሉ መንገዶች ግን በጣም ጠቃሚ የሆኑ መንገዶች እነዚህ ናቸው። በቀጣይ በሌላ ፕሮግራም እስከምንመጣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ጠብቁን። እናመሰግናለን።